እና ለመወዳት እናቴ አለው ነው የምልህ። ማቲያስ ዳንኤል እባላለሁ። የመጣሁት ከይርጋለም ነው። ክፍለ ጦር 82ኛ። ውጊያ የገባሁት ባልታሰበ ነገር። አንድ ወጣት ወደ ጦርነት ሲገባ ከሱ ጀርባ አንዲት እናት ተስፋ ይጨልማል። አንዲት እህት አለኝታዋን ታጣለች ብሎ ስራ ፈላጊ ለወጣቶች አለ። በዛ ተነሳሽነት አንድ የኔ ጓደኛ ነበር። ይህ ፊት የሚያሳየው አንድ ተራ ወታደርን አይደለም። ይህ ፊት የሚያሳየው የተሰበረ ተስፋን፣ የጠፋ ህልምን እና በለጋነቱ በጦርነት አውሎ ንፋስ የተመታ ምስኪን ወጣት ነው። ጦርነት በርቀት ለሚሰማው ጩኸት ነው፣ ለገባበት ግን ገሃነም ነው። እሱ ተነስቶ ሄጃለሁ ብሎ በሌሊት ሻንጣውን አዘጋጅቶ ነበር። እንሂድ ብሎኝ ያዘጋጀኝ እሱ ነበረ። እሱ ቀድሞኝ ወጣ። ከዛ በማግስቱ በሁለት ነው በሶስት ቀን እሱ እንደሄደ እኔ ከሱ ጋር ተከትዬ ወጣሁ ከቤት። ጦርነት ማለት ፖለቲከኞች በሰላም ተቀምጠው የሚወስኑት፣ ድሆች ግን የማይመለሱበት ጉዞ ነው። ጦርነት ማለት እናቶች ልጆቻቸውን በቁማቸው የሚቀብሩበት፣ ሀገር የገነባችውን መሰረተ ልማት አመድ የሚሆኑበት ጥቁር ታሪክ ገጽ ነው። ይህ ወጣት ዛሬ ጠመንጃ ይዟል፣ ነገር ግን እጁ ላይ መኖር የነበረበት ደብተር ወይም የሥራ መሳሪያ ነበር። ከዛም በኋላ እዚህ ውጊያ ሲመጣ በጣም ከባድ ስናየው፣ በጣም ብዙ ጓዶቻችንም ከኔ ጋር የመጡት እንዳለ አሁን የሉም አሉ ብዬማ አላስብም። በህይወት የሉም ብዬ ነው የምገምተው። ቁስለኛ ራሱ እዛ ትተው ነው የወጡት። በቃ እዛ ትተን ነው የወጣነው፣ ውጊያው ሲበዛብን ማለት። ብዙዎች ጦርነትን እንደ ጀግንነት ይስሉታል። እውነታው ግን ከዚህ ይርቃል። ጦርነት ረሃብ ነው። ጦርነት ስደት ነው። ጦርነት ብቸኝነት ነው። ይህ ወጣት ሳያውቅ ወደዚህ መግባቱ ትልቁ ሰቆቃ፣ ምናልባትም አሁን ልቡ የሚለው አንድ ነገር ብቻ፣ ምነው በሰላም በቤቴ ቢኖር። እነሱ ማለት ነው በቃ አይዟችሁ አሉን። ተርባችኋል ብለውን ዳቦ ሰጡን። ዳቦ ኮሾሮ ሰጡን። ከዚህ ወጣት ፊት የምናየው እውነት አንድ ነው። ሰላም በምንም የማይተካ ውድ ስጦታ መሆኑን። ወጣቶቻችን ከጥይት ይልቅ ለትምህርት፣ ከጥፋት ይልቅ ለልማት እናዘጋጃቸው። ይህ ቪዲዮ ለሁላችንም ትምህርት እንዲሆን። ከዛን አማራጭ ስለሌለን እዚህ ከተማ ኮምቦልቻ ማለት ነው እዛ 3 ቀን የሆነ ቤት ውስጥ ነው የተደበቅነው። እዛ ስንደበቅ ፈስ ሲርበን በቃ ስንወጣ ለቅ ታያስ እዚህ ወደዚህ በሰላም የመጣነው። ምንም ችግር አላጋጠመንም እስካሁን። በጣም ለመወዳት እናቴ አለው ነው የምልህ። እና እናቴ መሰለሽ ቶማ ትባላለች። እሷ ይሄን አታውቅም ነበረ። ቤተሰብ እንደሞትኩ ነው የሚያውቀው። በቃ አዎ ተስፋ ቆርጠዋል። አሁን ተስፋ አትቁረጡ ነው የምለው። ይሄን ነው። እሺ እህቴ ዝናሽ ትባላለች። ዝናሽ ዳንኤል ትባላለች እሷ። እና ወንድሜ ደግሞ ወንድም አገኝ ዳንኤል የሚባል አለ። እሱንም አለው ብዬ ነው አለው። እና ወዳችኋለሁ ነው